ቲክቶክ ቪዲዮዎችን እንዲመለከቱ እንዲፈጥሩና ለሌሎች ሰዎች እንዲያጋሩ የሚያስችል እንደ ዩቲዩብ ወይም ፌስቡክ ሁሉ ስልኮ ላይ ከሚገኙ መተግበሪያዎች አንዱ ነው። እነዚህ ቪዲዮዎች የተሰሩት በዓለም ዙሪያ በሚገኙ እርሶን በመሰሉ ሰዎች ነው። የተወሰኑት እርሶ የሚያውቋቸው ሰዎች ሊሆኑ ይችላሉ፣ ነገር ግን በርካቶቹን አያውቋቸውም። እነዚህ ቪዲዮዎች በተለያዩ ርዕሰ ጉዳዮች ላይ ተዘጋጁ ናቸው። ቲክቶክ ላይ ያሉ አብዛኛዎቹ ቪዲዮዎች ስለ ዜና፣ ሙዚቃና ስፖርት ናቸው። ነገር ግን ቲክቶክ ስለ በርካታ ሌሎች ነገሮችን ብዙ ቪዲዮዎች አሉት። ንግድን እንዴት ማካሄድ እንደሚቻል፣ እንዴት አዲስ ምግብ ማዘጋጀት እንደሚቻል፣ ልጆችን በቤት ስራቸው እንዴት መርዳት እንደሚችሉ ወይም የተቀደደን ልብስ ወይም የተበላሸን ብስክሌት እንዴት ማስተካከል እንደሚቻልና የመሳሰሉ አዳዲስ ነገሮችን ለመማር ቲክቶክን መጠቀም ይችላሉ። ቲክቶክ መተግበሪያን ሲጠቀሙ በርካታ ቪዲዮዎችን መመልከት ይችላሉ። ቲክቶክ ለእርሶ ፍላጎት ይስማማሉ ብሎ የሚያስባቸውን ቪዲዮዎች ለእርሶ ገጽ ላይ ያሳየውታል። በዚህ ገጽ ላይ ቲክቶክ ከዚህ በፊት ምን እንደተመለከቱ፣ ምን እንደወደዱና እርሶ የሚገኙበት የዓለም ክፍል የት እንደሆነ መነሻ በማድረግ የተለያዩ ቪዲዮዎችን ያሳየውታል። የሆነ ቪዲዮ ካልተመለከቱት ወይም በፍጥነት ካሳለፉት ቲክቶክ ያንን ቪዲዮ እንዳልወደዱት ያውቃል። እናም ሌሎች እንደዚያ ያሉ ቪዲዮዎችን አያሳየውትም። እንዲሁም በሚፈልጉት ጉዳይ ላይ ቪዲዮዎችን መፈለግ ይችላሉ። ቲክቶክ ፈጽሞ ሁሉንም አይተው ሊጨርሷቸው የማይችሏቸው እጅግ ብዙ ቪዲዮዎች አሉት። ቲክቶክ ላይ ብዙ ቪዲዮዎች አሉ ማለት ስለሚፈልጉት ጉዳይ ቪዲዮዎችን ማግኘት ይችላሉ ማለት ነው። ስለዚህ እንዴት መፈለግ እንዳለቦ ማወቅ አስፈላጊ ነው። የሆነን ቪዲዮ ለማግኘት በመጀመሪያ ከማያ ገጹ ከላይ በስተቀኝ በኩል ፈልግ የሚለው ምልክት ላይ ጠቅ ማድረግና ስለሚፈልጉት ጉዳይ ለምሳሌ ብስክሌት እንዴት መጠገን እንደሚቻል ብለው መጻፍ አለቦት። ከዚያም ለእርሶ የተሻለ የሚመስለውን ቪዲዮ መምረጥ ይችላሉ። ያስታውሱ፣ የሚስማማዎትን ለማግኘት ወደ ታች ማሳለፍ ሊኖርቦ ይችላል። እንዲሁም የማይክሮፎን አዝራሩን ጠቅ ማድረግና እንደ ብስክሌትን መጠገን ወይም እንዴት ኬክ መጋገር ይቻላል አይነት መመልከት የሚፈልጉትን ጉዳይ ወደ ስልኮ ውስጥ በመናገር ድምጾን ተጠቅመው መፈለግ ይችላሉ። የድምጽ ፍለጋን በእንግሊዘኛ መጠቀም በተሻለ ሊሰራ ይችላል። ነገር ግን የድምጽ ፍለጋዎች በሌሎች ቋንቋዎችም ሊሰሩ ይችላሉ። በዝግታና በግልጽ ብቻ ይናገሩ። የቲክቶክ ቪዲዮዎችን መመልከት አዝናኝ ነው። ነገር ግን መተግበሪያውን ሲጠቀሙ ሊያስቧቸው የሚገቡ አስፈላጊ ነገሮች አሉ። በመጀመሪያ ደረጃ የሚያዩዋቸውን ቪዲዮዎች ሁሉ ላይወዷቸው ይችላሉ። ነገር ግን ሁልጊዜ በማያ ገጹ ላይ በፍጥነት ወደ ላይ በማንሸራተት ወደ ሌላ ቪዲዮ መሄድ ይችላሉ። ከዚያም ቲክቶክ እንደዚያ ያሉ ተጨማሪ ቪዲዮዎችን መመልከት እንደማይፈልጉ ይረዳል። በቲክቶክ ላይ የሚመለከቱት ነገር ሁሉ እውነት እንዳልሆነ ያስታውሱ። ስለዚህ ቪዲዮን ለጓደኞቹ ወይም ለቤተሰብ ከማጋራቱ በፊት ያስቡ። እንዲሁም የተመለከቱትን ሁሉ አይመኑ። በሁለተኛ ደረጃ ቲክቶክ ልክ እንደ ጠቅላላው በይነ መረብ ሁሉ በዓለም ዙሪያ ላይ ላሉ ሰዎች በሙሉ ክፍት ነው። ስለዚህ እንደ እውነተኛ የማህበረሰብ መገናኛ ቦታ ለምሳሌ እንደ የገበያ ቦታ መቁጠሩ አስፈላጊ ነው። በመተግበሪያው ላይ ስለሚያስቀምጡት ነገር በጥንቃቄ በማሰብ ደህንነቱን ይጠብቁ። ማለትም ማን እንደሆኑና የት እንደሚኖሩ የሚገልጹ አይነት የግል መረጃዎችን በጭራሽ አያጋሩ። በሶስተኛ ደረጃ የቲክቶክ ቪዲዮዎችን መመልከት ብዙ የስልክ አየር ሰዓት ይጠቀማል። ስለዚህ በመተግበሪያው ላይ ምን ያህል ጊዜ እንደሚያሳልፉ ይጠንቀቁ። አለበለዚያ ሁሉንም የስልኮን የአየር ሰዓት ጥቅል ተጠቅመው ሊጨርሱ ይችላሉ። ይህም ማለት ተጨማሪ የአየር ሰዓት እስከሚገዙ ድረስ የስልክ በይነ መረብ እንደገና መጠቀም አይችሉም ማለት ነው። በመጨረሻ መተግበሪያውን ከመጠቀም በመራቅ በየጊዜው እረፍት መውሰዱን ያረጋግጡ። ቲክቶክ ለንግዶና ለቤተሰቦ ብዙ እሴት ሊጨምር ቢችልም ሁሉንም ጊዜውን በመተግበሪያው ላይ እንዳያጠፉ ይጠንቀቁ። በበይነ መረብ ላይ ብቻ ሳይሆን በእውነተኛ ህይወት ውስጥ ከጓደኞችና ከቤተሰብ ጋር ማህበራዊ ግንኙነት ለመፍጠር ጊዜ መስጠት አስፈላጊ ነው። ቲክቶክ በበርካታ የተለያዩ መንገዶች ሊያግዙ ይችላል። ዛሬውኑ ለምን አይሞክሩትም? ቲክቶክን ከስልኮ የመተግበሪያ መደብር ላይ ማውረድ ይችላሉ።